መጀመር ያለብህን ነገር ሳታምን ታጀምር። ሰው የለኝም አትበል። ሙሐመድ ሰለላሁ ዐለይሂ ወሰለም ወላጅ አልባ የቲም ነበሩ። መጽሐፍና ማንበብ አይችሉም ነበር። ግን ቁርአንን የሚያክል ነገር አላህ ሰጣቸው። የንግግር ክህሎትህ ደካማ ስለመሆኑ አትጨነቅ። ሙሳ ዐለይሂ ሰላም ምላሳቸውን ያዝ ያደርጋቸው ነበር። ልብ አድርግ፣ ዘሩ ዛፉን አይመስልም፣ ጠብታው ውቅያኖስን አይመስልም። እናም ትንሹ እርምጃ ስትጀምር ትልቅ አይመስልም። ስለዚህ እጆችህ ቢንቀጠቀጡም ልብህ ቢጠራጠርም አላህ ከፍራቻህ ይበልጣልና አላህን ተማምነህ ጀምር። فإذا عزمت فتوكل على الله إن الله يحب المتوكلين ቁርጥ ሐሳብ ባደረክ ጊዜ በአላህ ላይ ተመካ። አላህ በእርሱ ላይ ተመኪዎችን ይወዳልና